እያለ ነው ልደት ግን ከዚህ በላይ እንፈልገዋለን ትንሽ የሰነፈብን ይመስለናል ኦሮምኛ ላይ እየሰራ ነበር ኦሮምኛው ላይ በደንብ እንፈልገዋለን ልደትን በዛም እንዲደርብልን በተረፈ ልደት በጣም ነው የምንወድ በጣም ነው እናመሰግነው በተለይም ፐርሰናሊ ነኝ እና ላመሰግን እፈልጋለሁ አማን ቀጥል መልካም ሁላችሁንም ሰላም ብያችኋለሁ ጸጋና ሰላም ይብዛላችሁ እዚህ መሃል ያላችሁ ወንጌላውያን አማኞችም እንዲሁም ኦርቶዶክሳውያን ወንድሞቻችን እህቶቻችን ሁላችሁም የእግዚአብሔር ሰላምና ጸጋ ይብዛላችሁ ያው መልእክት ይዤ ነው የመጣሁት ከወንጌላውያን ሳይድ ማለት ነው ፎይ በጣም ነው የምንወድህ በጣም ነው የምናከብርህ እግዚአብሔር በዚህ ዘመን እንደ አይከን ስላነሳ ይሄን ዘመን ስናስብና ይሄኛው ሴንቸሪ ስናስብ እስልምና ላይ እየተሰራ ባለው ኢሹ ላይ ማን ነበር ሲባል እግዚአብሔር ባንተ በኩል ስራ እየሰራ እንደነበረ ስለሚታወስ እግዚአብሔር ስላንተ ክብሩን ይውሰድ በጣም እስልምና ላይ የሚሰሩ ወንጌላውያን አማኞች እጅግ ተጨንቀው ነበር እኔ ቪዲዮውን ጧት ነው ያየሁትና አንደኛው ቪዲዮ አመጽ ያሳሳይ ነበረው ልጅ ማለት ነው ምንድነው ምናምን ኮንዶሚኒየም 100 ቁጥር እዛ ካለበት ቦታ እንደዚህ አይነት መኪና መጥቶ ወስዶታል ምናምን ያለ ቪዲዮ የሰራው ልጅ ማለት ነውና አንዱን ቪዲዮ እሱን ለማየት በገባው 3-4 ቪዲዮ ሰርቷልና የዛኔ ገብቼ ነው ቪዲዮ ሰራው ማለት ነው እና ሄዳችሁ ኮሜንት ማየት ይችላልላችሁ የጎረፈው የእርግማን ብዛትና የዛቻ ብዛት ባለቤቱ አንተ እዚህ ያለ ማለት ያንን ነገር በመቃወም ደረጃ ቪዲዮ የሰራው ግለሰብ የዚህን ያክል ዛቻ የሚቀርብበት ሆነ ኢማጂን ባለቤቱ ላይ ምን ያክል የሚያሳቅቅ አይነት ደቡ እንደሚመጡበት በዚህ ማሰብ ትችላላችሁና አንድ ሁለት ነገሮችን ላንሳ ወንድሞቼም ስላንተ ተጨንቆ ባሉበት ሁኔታ ማለት ነው እግዚአብሔር ይመስገን እንዳለ ስላወቅን በህይወት እንዳለ ስላወቅን ማለት ነው ያው እግዚአብሔር ይጠብቃል እሱን እናምናለን በእንዲህ አይነት ጊዜ እንደዚህ አይነት ነገር በተለይም ከእስልምና ላይፍ ትሬተኒንግ የሆነ ህይወትን አደጋ ላይ በሚጥል መልኩ ካልገደልን ደም ካላየን ገጀራችን ደም ካልጠገበ ብሎ የሚሮጥ አይነት ነገር ሲነሳ ሁላችን በአንድነት ልንቆም ይገባል ምክንያቱም ቢላውን ሲስሉ ከእስልምና ውጭ ያለ በሙሉ ነው ብለው ነው የሚስሉት ሲሞርዱ አሁን ቀደም የተወራውን ነገር ሰምተናል እንግዲህ እኔ ያልሰማሁትበት ዘመን ኢየሱስ ብላችሁ መጥራት አትችሉም ወደ ማለት ደረጃ እየተደረሰ ነው ያለው ኢሳ ብላችሁ ጥሩ አብርሃም አትበሉ ኢብራሂም በሉ ተብሎ እንግዲህ በዚህ ልክ ዶሚናንት ለመሆን ጥረት እያደረገን ያለው እስልምናና እንደሚታወቀው እንግዲህ ኢትዮጵያ የሸሪዓ ሀገር አይደለችም ያን ነገር በነፃነት ማስኬድ የምትችሉባቸው የሙስሊም ሀገራት አሉ እዛ ማድረግ ትችላላችሁ ቢያንስ ቆመን እንደዛ ሊሆን አይችልም ሲውስት የሆነ ጊዜ ላይ የተደረገው ነገር ታስተውሳላችሁ ማተብ ሲያስፈቱና በግድ እስልምና እንዲቀበሉ ሲደረጉ አንዳንድ ኦርቶዶክስ ክርስቲያኖች ሲደረጉ ተመልክተናልና ይሄ ነገር አፍንጫችን ውስጥ ነው እየተደረገ ያለው መደረግን ደግሞ የለበትም አይገባም እግዚአብሔር ነፍስ ላይ ከሚመጣ ነገር እንግዲህ ይጠብቀናል ሐዋርያው ቅዱስ ጳውሎስም እንዳለ ብዙ ነገር ደርሶብኛል አለ አንበሳ መጥቶብኛል አለ ከወንድሞች የሆነ ጥላቻ ደርሶብኛል አለ ብዙ ጊዜ አደጋ ደርሶ እግዚአብሔር ግን ያድነኛል ይታደገኛል ብሎ ሲናገር እናያለን እግዚአብሔር ይታደገናል ስለዚህ በፍራቻ የሚቆም ነገር የለም በፍራቻ ሊቆም የሚችል ነገር የለም በዚሁም ላጽናናችሁ በዚሁም አንድ መልካም ነገር ልንገራችሁ የቅርብ ጊዜ ትዝታችን ስለሆነ አይሲስ ታስተውሳላችሁ ግብጽ ላይ ሜዲትራኒያን ባህር አካባቢ ፍለፊት ላይ እንግዲህ አጋድሞ ያረዳቸው ኮፕቲክ ክርስቲያኖችና ኢትዮጵያውያኑ ነበሩበት የምታስታውሱት ነውና እድል ተሰጥቷቸው እንደነበረ እናውቃለን እምነታችሁን ካዱ በህይወት ትኖራላችሁ የሚል ነገር ነው ነገር ግን ደማቸው እንደ ጎርፍ እንዲፈስ ነበር የተደረገው እነዚያም ደግሞ እምነታችንና አንክድም ክርስትናችንና አንክድም ክርስቶስና አንክድም የሚል ነው እመኑኝ አሁን በዚህኛው እንደነዚህ አይነት የእፎይን አይነት ኬስ ወንድማችን መሐመድ አበባውን ታቁታላችሁ እዚህ ጋር እፎ ያለ ሌሎች እስልምና ላይ የሚሰሩ ሰዎች በእነሱ በኩል የሚመጣው እንደዚህ አይነት ንቅናቄ አንድነታችን ነው ሊያጠናክር የሚገባው ለምን ቀደም ብያችኋለሁ አንድ ላይ ለሁሉም የሚሆን ሰይፍ ነው ሲስሉ ክርስቶስን የሚጠራ አሁን እንግዲህ በዚህ ልክ መዳፈር ተጀምሯል ነው ኢሳ በሉ እየተባለ ነው ያለው ወደዛ ያደገ ስለሆነ ወደዛ እንዲያድግ ልንፈቅድ አይገባም በእንደዚህ አይነት ሰዓት አብረን ልንሆን ይገባል
መንግስት በዚህ ጉዳይ ላይ ጣልቃ ሊገባ ይገባል። መንግስት ስል የህግ አካላት ማለት ነው። ለሀገሪቱ ሰላም እንጠነቀቃለን ብላችሁ የምታስቡ ከሆነ መጽሐፍ ቅዱሳችንም የነገረን ለእግዚአብሔር በሆነው ነገር ለእናንተ አገልጋዮች ናቸው። መንግስት አገልጋይ ነው ነው የሚለው ሮሜ 13 ላይ እንደሚናገረው ማለት ነው። መልካም በሆነው ነገር ላይ ለእናንተ አገልጋይ ነው፣ በእጁ ሰይፍ ይዟልና ፍራ ነው የሚለው። መንግስትን እንደዛ ከሆነ ህዝቦች በዚህ መልክ መሀል ላይ ሃይማኖታዊ ብጥብጥ እንዲነሳ መጅሊሱ በጣም ነው ያሳቀኝ። እዛ ጋር ቅድም ቪዲዮን አይታችሁ ከሆነ መጅሊሱ ቶሎ ባለመድረሱ ምክንያት እፎይ አምልጧል ብሎ ቪዲዮ ሰራ። መጅሊሱ ፌዴራል ፖሊስ ነው እንዴ? መጅሊሱ የከተማ ፖሊስ ነው? አያችሁ፣ ሜንታሊቲያቸው ራሳቸው ሄዶ መያዝ እንደሚችሉ፣ ራሳቸው ሄዶ የሆነ ነገር ማድረግ እንደሚችሉ መታሰብ ደረጃ ላይ ተደርሷል። ኦኬ ተደርሷል። በዚህ መልክ ሊሆን አይገባም። ስለዚህ ክርስቲያን የሆናችሁ የህግ አካላት ይህ ምሽት ስራ እየሰራችሁ የምታድሩበት ነው መሆን የሚገባው። ኦኬ ይሄ ምሽት ስራ እየሰራችሁ ኢሚዲየትሊ ወንድማችን ሴኪዩር የሚሆንበትን ሁኔታ እያመቻቻችሁ ነው ማደር የሚኖርባችሁ። ይሄ ምሽት የስራ ምሽት ነው መሆን ያለበት። በነፃነት ነው መንቀሳቀስ ያለበት። ራሱን ሎካፕ አድርጎ መቀመጥ የለበትም። ራሱ ላይ ዘግቶ መቀመጥ የለበትም። መንቀሳቀስ አለበት በስርዓቱ። እንገድላለን የሚሉ የሚይዙቱ በነፃነት እየወጡ እየገቡ ባለበት እነሱ ያደረጉትን ሩብ ያላደረገ ሰው ነፃነቱን አጥቶ ታስሮ መቀመጥ የለበትም። ስለዚህ ክርስቲያን የሆናችሁ የህግ ባለሙያዎች ኦኬ የህግ ባለሙያዎች ስራ እየሰራችሁ እንድታድሩ እንላለን። ስለዚህ ከምንም በላይ እንግዲህ በጣም ብዙ ሰው ስላለ ቶሎ አውርቼ ልውረድ። ከምንም በላይ አንድ ሆነን እንደዚህ አይነት ነገር ላይፍ ትሬተኒንግ የሆነ ነገር በሚመጣበት ጊዜ ያንን ነገር ዞር እናደርግና ቤት ውስጥ እንዳለ ጥል ማለት ነው። አንድ ቤት ውስጥ የሆነ ጥል ሲኖር ጎረቤት ሲመጣ ጸጥ ነው አይደል የሚባለው? ለጎረቤት አሳልፎ ላለመስጠት ማለት ነው። ስለዚህ እዚህ ጋር የቤት ጉዳይ ነው። ቢያንስ ክርስቶስ ኢየሱስን እንጠራለን፣ ቢያንስ በስላሴ እናምናለን። እንዲህ የሆንን ሰዎች አንዳችን ሊበላ የመጣ አውሬ ሲመጣ በአንድነት ልንቆም ይገባል። ስለዚህ የህግ ባለሙያዎች ስራ እየሰራችሁ ደሩ። ወንድማችን በነፃነት የሚንቀሳቀስበትን ሁኔታ ፍጠሩ። ከዚህ በላይ እንዳይሄድ መንግስት ደግሞ ስራ መስራት አለበት። ሃይማኖታዊ ሀገር የለንም፣ ሼሪያ ሀገር የለንም። ኢቨን ክርስቲያናዊ ህገ መንግስት አይደለም እየተከተልን ያለ ነው። በስርዓቱ ለህዝቦች የሚሆን ነገር ነው እየተደረገ ያለውና በዚህ ልክ ነገሮች እንዲሄዱ ሊፈቀዱ አይገባም። እፎይ እንወዳለን። ክርስቲያን ወንድሞች ናቸው እስልምና ላይ የሚሰሩ ግባልን ይህን ነገር ተናገርልን ብለው የላኩት። ስለዚህ እንከባበር፣ እንወዳችኋለን። እግዚአብሔር ጸጋውን ያብዛል። አይነው በእርግጠኝነት ውስጥ ለተሻለ ሞራል እየተነሳ እንዳለ እናምናለን። እኛም እንደው ክርስትናው ላይ ብቻ እያልን የነበርን ሰዎች በደንብ እስልምናው ላይ እንድንሄድ ሞራል ሆነናልና በዚህ ነገር ላይ በደንብ እንሄድበታለን። ከእናንተ ጋርም ተጠግተን ከእናንተ እውቀትን እየቀሰምን በደንብ ነው የምንሰራው። የተዘናጋችሁ ሰዎች ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ መምህራንም ልትሆኑ ትችላላችሁ፣ በአደረጃጀት ውስጥ ያላችሁ ልትሆኑ ትችላላችሁ። እስልምናው ላይ ፎከስ አድርጉ። ወንጌላውያን ውስጥም ያላችሁ በሙሉ እስልምና ላይ መስራትን ጀምሩ። ጥቂት ሰዎች ላይ ነው በርድን አሸክመን ያለ ነው። እንደነ እፎይ ያሉ ጥቂት ሰዎች ላይ ነው ቀንበሩን አሸክመን ቁጭ ያልነው እና ዳፋውን ብቻቸውን ነው እየተሸከሙ ያሉት። ስለዚህ የወንድሞቻችንን ቀንበር ወደ መሸከምም እንምጣ እላለሁ። እፎይ እወድሃለሁ፣ አንተም ታውቃለህ፣ ሌሎቻችሁም እንደዚሁ። ጸጋና ሰላም ይብዛላችሁ። በጣም እናመሰግናለን አማኒ። በእርግጥ ሁሉንም ብለኸዋል። ልላቸው የፈለኳቸውን አስቀድሜም ልላቸው የፈለኳቸውን በደንብ ገልጸውሃል። እግዚአብሔር ይስጥልን። በውስጥም ያወሩኛሉ። አንድ በሚያደርገን ላይ አትሊስት ከሰላም ጋር በተያያዘ ልንከራከር ልንተቻች እንችላለን። በአስተምሮ ላይ ሰላማችንን የሚነፍግ ከሆነ ደግሞ ለምን ያማኝም አይሆንም መኖር አትችልም የሚልህ ሲመጣ እንደፈለኩኝ አንተን ልናገር አንተን ቆራርጣለሁ ገላለሁ የሚል ሲመጣ ሰላም ስለሚቀድም ሰላም ሲኖር ስለሆነ ሁሉ ነገር የሚካሄደው። ስለዚህ አብረን የምንሰራባቸው አብረን የምንቆምባቸው አብረን የምንዋጋቸው ይኖራሉ ማለት ነው። መምህር መኒ ብሎ ወደ እርስዎ ለፍ እንኳን ደህና መጡ። እሺ ለዚህ ቤት እንግዳ ነኝ። እንዴት አመሻችሁም? ሁላችሁም ከታችም ከላይም ያላችሁ በጣም ደስ ብሎኛል። እንኳን ድምጻችሁን ሰማ ነው። በላዲዮስ እፎይ እግዚአብሔር እንኳን ሁለተኛ እድል ሰጠን ሁላችንም።
ብዙ ነገር ነበር ያሰብነው ሁላችን አሮነ በተለይ እኔ ጥሩ ነገር አላሰብኩም ነበር። ሰላም ሳንላችሁ ሰማዕታት ሆናችሁ እንዳትሆኑ ብለን ብዬ አስቤ ነበር። ድጋሚ ድምጻችሁ በመስማቴ እግዚአብሔርን አመሰግናለሁኝ። ምንም ማለት አልችልም። ይቅርታ ኦፊሻሊ ይቅርታ ነው ማለት የምችለው። አላገዝናችሁ አላገዝኩኝ ፐርሰናሊ ፎይ በላዲዮስ አላገዝኳችሁ። ይሄ ምንም ሁለትነት የለውም። ይቅርታ ነው መባል ያለበት። እግዚአብሔር ባወቀ በጣም ይቅርታ ይቻል ነበረ። ማገዝ ይቻል ነበረ። የሆነ ነገር ማድረግ ይቻል ነበረ። መወያየት እንችል ነበር። አዎ መጽሐፉን አናውቀውም። አዎ እንደናንተ በዛ ውስጥ ያለው እውቀት ቶታሊ አይገባንም። ሩቅ ነን። ግን የሆነ ነገር ማድረግ ይቻል ነበረ እና ምንም ማለት አልችልም። እግዚአብሔር ባወቀ ወይ ምን ማለት ነው? የተነሱት ሐሳቦች ስፔሻሊ መጀመሪያ ጀምረው ሲያነሷቸው የነበሩ ጉዳዮች በትክክል መስራት አለባቸው። መዋቅር ሊዘረጋ ይገባል። የሚመለከተው አካል ማለት ያለበትን ማለት አለበት። ከህግ አንፃር ከታየም ሀገሪቱ የጋራ ነች። ለህግም ህግ አለው። ባዕድ አይደለንም። መጠየቅ ካለብን መጠየቅ ካለብንም ሀገሪቱም ህግም የጋራ ነው። ስለዚህ ቅድም ያነሳቸው መሰረታዊ የሆኑ ጉዳዮች በትክክል ሊተገበሩ የሚገባቸውና ከዛሬ ጀምሮ ልናስባቸው የሚገቡ ጉዳዮች እንደሆኑ እኔም እረዳለሁኝ። አንድ ነገር አምናለሁኝ። ሰዎች ወጣቶች ብቻ ክርስቲያኑ ጥቅስ ላይ ጠቅስልህ ይችላል። ባይገድልም ግን ሰማዕት የሚሆን ወጣት ግን እንዳለ አትጠራጠር። አዎ እንኳን እርምጃ አልወሰዳችሁ ሃይማኖታችሁ ስለማይፈቅድላችሁ ነገም እንዳታደርጉት። ጥቅስ ላይ ጠቅስ ይችላል ወጣቱ። እመነኝ ግን ሰማዕት የሚሆን ወጣት ግን ይኖራል። ያለ ምንም ጥርጥር ይኖራል። አይተነዋል። በህይወታችን ያየናቸው ጉዳዮች አሉ። ምንም ያላሰብከው ቅድም አማን ነው የሚባለው ወንድማችን ተንኪ ወጣ ሊቢያ ላይ የነበሩ ወጣቶች እንኳን ሌላን እንትን ሊያውቅ ቀርቶ መጽሐፍ ቅዱስ ገጹ ቁጥሩ ስፉ እንትኑ እንኳን ያልነበራቸው ናቸው። ግን እግዚአብሔር ማወቅ መንገዱ ብዙ ስለሆነ ጥዋን ነበሩ ለሰማዕትነት። and the same thing ኢትዮጵያ ውስጥ እየሆነ ያለው በአራት ማዕዘን ሚዲያ ጥሩ ስለማይሆን እንደ ሀገር በጋራ መኖር ተገቢ ስለሆነ ቤተክርስቲያኗ እንደ ሀገርም ስለምታስብ እንደ ትክክልም ስለሆነ ለሚያድጉ ህፃናት ሰርቶ ለሚገባ ሰው ምንም ለምን ነው በአጠቃላይ ሰላም መሰረታዊ ስለሚሆን ተብሎ ፖዝ የተደረጉ ጉዳዮች ሊኖሩ እንደሚችሉ ምንም ጥርጥር የለውም። አንድ እውነት ግን አንድ ሀቅ ግን ይኖራል። ሃይማኖት በጣም ከባድ ነው። እስልምና ላይ ያላችሁ ወንድሞች እናቶች እዚህ ካላችሁ በትክክል ምንድነው የፈለጋችሁት? በደንብ አጥሩት። በደንብ ከ150 በላይ ኢትዮጵያ ውስጥ መጽሐፍ ተጽፏል። በነገራችን ላይ በዚህ አጋጣሚ ከ150 በላይ መጽሐፍት በእስልምና ጽርፈት በእመቤታችን በክርስቶስ ላይ በቤተክርስቲያኗ ላይ በትክክል ምንድነው የተፈለገው? ምንድነው የፈለግነው? ምንድነው የፈለጋችሁት?
ዛሬ በጣም ትላልቅ ሰዎች ምላቸው ማከብራቸው ኡስታዞች የጻፉትን ጽሁፍ በጣም ነው የሚደንቀው። እናንተም ይሄ እንዴት ሊሆን ይችላል? ብዙ ጉዳይ እኮ አለ አይደል? በወጉ ገና እኮ የተቃጠሉ አብያተ ክርስቲያኖቻችን እኮ ገና እኮ አልሰራናቸውም እኮ። የተቀበሩ የተገደሉ ካህናት እኮ በወጉ አልተቀበሩ። የተፈለገው ምንድን ነው? አይ እሱ አይመስለኝም፣ እሱ ትክክል አይመስለኝም። ሪሊ በደንብ ቁጭ ብሎ መመካከር ኤንድ ደግሞ ዋይዝ የሆነ ቅድም ቮይስ ተነሳቸው የነበሩ ሁሉም እስልምና አንድ ስላልሆነ እስልምና ውስጥ ያለው ትክክል አይደለም የሚል የሚቃወም ልክ እንደኛ የሚናደድ የሚቃጠል ሰው ይኖራል ያለምንም ጥርጥር። ከእነሱ ጋር ሆኖም አብሮ መስራት ሊጠበቅብን እንደሚችል አምናለሁ። ዞሮ እውነት ለመናገር ምንም ለማለት አለም የፈለጉት ዛሬ እንኳን በድጋሚ ድምጻችሁን ሰማ ነው። ከዚህ በኋላ እዘዙን። እግዚአብሔር ባወቀ እኔ መማር ፈልጋለሁኝ። እኔ አንዱ ተማሪያችሁ መሆን ፈልጋለሁኝ። ከዛሬ ጀምሮ አላውቃችሁም አይ ነው በዚህም በዛም ስሰማችሁ በጣም እደነቃለሁኝ። ግን ከዚህ በኋላ እንደ አንድ ተማሪ መቆጠር ከሆነ መማር፣ ቴዎሎጂን ማጥናት፣ ማወቅ፣ መርዳት ፈልጋለሁኝ። ሩቅ ነኝ እግዚአብሔር አወቀ። ለማሰልጠን የምትፈልጓቸው ታሰልጥኑ ከሆነ ግን እኔም መዝግቡኝ። በዚሁ አጋጣሚ እድሉ እንዳያመልጠኝ ብዬ ነው። እኔም መመዝገብ ቴዎሎጂውን መማር ፈልጋለሁ። የእውነት ከልቤ በትክክል ቴዎሎጂውን ስናውቀው ማገዝ እንጀምራለን። ያኔ በመግደል ሳይሆን በማስተማር በመጸለይ። ቅድም ማን ነው አትገድልም ቤተክርስቲያኗን? አዎ ትምህርቷ እሱ ስለሆነ ማለት ነው። እና በዚህ መልኩ እኔም ተማሪያችሁ ነኝ። ከዚህ በኋላ እስካሁን ያጠፋነው ጥፋት በሙሉ ፐርሰናሊ ይቅርታ ለማለት ነው። እግዚአብሔር አክብርልኝ። መምህር በጣም እናመሰግናለን። ያው አብዛኛው መዘናጋቱ የመጣው ከተቋም ምንም እንደዚህ አይነት ነገሮች ብዙም ስላልተሰሩ ነው። ይሄ ቁጭት እርሶ ጋር ብቻ ሳይሆን እኔ ማልጠብቃቸው በጣም ትልልቅ የሚባሉ አባቶች እንባ እየተናነቃቸው ነው። እንደዚህ የኛ ጥፋት ነው። አመራር ላይ ያሉም ሆኑ ትልልቅ አባቶችም በቃ የኛ ጥፋት ነው ዝም ማለታችን ነው። እናንተ ላይ እንዲህ መሞከሩ አለመስራታችን ነው። እኛ ዝም ማለታችን እነሱ እንደፈለጋቸው ቤተክርስቲያን ላይ እንደፈለጋቸው ሲናገሩ እንደፈለጋቸው እንትን ሲሉ አንድ ቀን ምንም ያላል ነው። ፕላስ ደግሞ ምንም አለመስራታችን አንድ መጽሐፍ እንኳን እንደው እየጻፍን እስልምናውን እነሱኛ ክርስትና ላይ አታክ እንደሚያደርጉት አለመጻፋችን የኛ ድክመት ነው የሚል ነው። አባቶችም ይሄው ቁጭት ነው ያለባቸው። ግን እንደዚህ ገፍተው መምጣታቸው ቆንጆ ነው። እኛም እንድንገባበት አድርገውናል የሚል ነው። እኛ እንደ እንትን አላየ ነው እንደዚህ እኛም ያው ገና መምጣታችን ስለሆነ ምንም የሰራ ነው ነገር ስላሌለ ምንም ይቅርታ የሚያስጠይቅ ነገር የለም። ግን ቁጭቱ መኖሩ እና እንድትሰሩ እንድትማሩትም ፕላስ ደግሞ ክርስትናውን አንጻር እስልምናውን እንድመልሱም በር መከፈቱ በጣም ደስ ብሎናል። ቀጣይ ደግሞ በደንብ የተሻሉ ነገሮች ስለሚመጡ ማለት ነው። መምህር ጎሳ ወደ እርሶ ልለፍ። አጠር አድርገን ነው እንለፍ። እሺ አመሰግናለሁ እፎይ። የተወደዳችሁ ከላይም ከታችም ያላችሁ ውድ ኦርቶዶክሳውያን እና ክርስቲያን ቤተሰቦቻችን ሁላችሁ፣ መምህራነ ወንጌል ወንድም እህቶቻችን፣ ፎዬ ሰላም እግዚአብሔር ካንተ ጋር ይሁን። የኔ ወንድም እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። በእውነት ብዙ ተጨንቀን ነበረ። ዛሬ መድገም አልፈልግም እና ያልተባሉ ነገሮች ላይ ብቻ የሆነ ነገር ሀሳብ ሰጥቼ ልለፍ። ፎይ ዋናውን እኔ ሀሳብ መስጠት የምፈልገው ከታች ሆናችሁ ወደ 10,000 11,000 ህዝብ አለ። የቤተክርስቲያን አባቶች፣ ሊቃውንተ ቤተክርስቲያን፣ አመራሮች፣ የቤተክርስቲያን የበጎቹ እረኞች የሆናችሁ
አላችሁ ብዬ ተስፋ አደርጋለሁ። ዝም ብለን ዝም ያላችሁት እናንተ የቤተክርስቲያን አባቶች፣ ዝም ያላችሁት እናንተ የቤተክርስቲያን መምህራን እና ውድ የቤተክርስቲያን ኃላፊነት ያለባችሁ የበጉረኛ የሆናችሁ እፎይ ጎመን እየቸረቸረ አይደለም እየተሳደደ ያለው። እፎይ ጉልት ቁጭ ብሎ የቤት ዕቃ የሱቅ ዕቃ እየቸረቸረ አይደለም እየተሳደደ ያለው። በእምነቱ በሃይማኖቱ ልክ ነቢያቶች ሲሳደዱበት በነበረ ሰዓት ሐዋርያቶች እንደ መጋዝ በመጋዝ ተተርትረው የነበረበት የሰማዕታት ዘመን ነው። እፎይ እውነቱን በመናገሩ ቅዱስ ጳውሎስም እውነትን እውነት ብዬ ሐሰትን ሐሰት ብዬ እናገራለሁ ማንንም በማባበል አልሰበኩም ያለውን መሰረት አድርጎ እውነቱ እውነት ነው ሐሰቱ ሐሰት ነው ብሎ ሁላችንም ከእፎይ ጎን አንድ መፈክር ብቻ ልናገር ከተቀበላችሁኝ ውድ ተወዳጅ የኦርቶዶክሳውያንና ክርስቲያን ወንድሞቻችን እኔም እፎይ ነኝ የሚል መፈክር ወርም ይፍች ብዙ ጊዜም ይፍች እኔም እፎይ ነኝ የሚለው መፈክር የትም ቦታ ልናሰማ ይገባል። ቲክታኩን በቃ ልንናገረው ይገባል። እኔም እፎይ ነኝ፣ ሁላችንም እፎዮች ነን። ስለዚህ እኔም እፎይ ነኝ ለምን ለክርስትና መሰረት ስላለ ክርስትናን መሰረት እያዝያዝን ስለሆነ እኔም እፎይ ነኝ የሚለውን መፈክር ሁላችንም ልንይዘው ይገባል። ይሄ መፈክር ለሁሉም ይሆን። የምሬን ነው የምላችሁ። እፎዮች ብዙዎች እፎዮች ስላሉ እነ ጴላዴዎስ እነ ክርስቲያን እነ ማማይ ብዙ ወንድሞችና እህቶች አሉ ክርስቲያን የሸተቱ ግን እውነቱን እውነት ብለው እየተናገሩ ያሉ። ስለዚህ እኔም እፎይ ነው የሚለውን ነገር ግድ የለም ለበርካታ ጊዜያት ይዘን እንቆየው። ስለዚህ አሁን እፎይ ምን አድርጎ እየተሳደደ ነው ያለው ስንል እውነቱን እየተናገረ ስለሆነ ነው። እውነቱን እየተናገረ ስለሆነ ነው እየተሳደደ ያለው። ልብ እንበል ክርስቲያን በተለይ በክርስቶስ አምላክነት በስላሴ ሶስትነትና አንድነት ላይ የምናምን ሁላችንም ጎራ ሳንለይ ክርስቶስ እየተሰደበ ነገር ግን የቁርአን መጥፎ ንግግሮች ወጥተው ስለተነገሩ እኛ ጎራ የምንይዝበት በምን ምክንያትና ምን መስፈርት ነው? Yesterday is Friday, today is Saturday, tomorrow. እኛ እኮ አንድ መሆን ካልቻልን በስተቀር በጎቹን የሚጠብቃቸው ከላይ አንድ ሊሆን ይገባል። በቃ አንድ ሊሆን ይገባል። ስለዚህ በአንድ መመሪያና በአንድ መስመር በአንድ መንገድ መመሪያችን ቅዱስ ወንጌል ነው፣ መጽሐፍ ቅዱስ ነው። ስለዚህ አንድ እንሁን። ሌላ እፎይ እየተናገረ ያለው ሌላ ነገር አይደለም። ይቅርታ አድርጉልኝ፣ በጣም እየተናገርኩ እየጮኩ እንደሆነ ይገባኛል። ግን መሆን ያለበት ነገር ይሁን፣ መሆን ያለበት ነገር ይሁን። በጎቹን የምትጠብቁ አባቶችና ወንድሞች እህቶች እዚህ ላይ ለእፎይ ከለላ ሊሰጠው ይገባል። ከህግም አንጻር ህግ ውስጥ ያሉ ሌሎቹን ልክ የሌሎቹ አሳዳጆችን ተልኮ ይዘው የሚመጡ አሉ። እነዛንስ በምን እንከላከል የሚለውንም ሊሰራበት ይገባል። በመከላከያ አባል ውስጥ ያላችሁ፣ በጸጥታ ዘርፍ ያላችሁ፣ በየትኛውም ዘርፍ ያላችሁ ወንድም እህቶቻችን እውነቱን እውነት በሉና ተናገሩ። ግድ የለም ላሰራችሁት ማዕተብ እውነት ይሁንባችሁ። ሌሎቹ ሲነኩ ይቆማሉ። የኛ ግን እናንተ ኦርቶዶክስ ሆናችሁ ምን ይዛችሁ ክርስቶስ ጋር ትቀርባላችሁ? እፎይ ሲሳደድ ዝም ያላችሁ፣ እፎዮች ሲሳደዱ ዝም ያላችሁ ነገ ጠዋት በክርስቶስ ፊት ስንቆም ዋጋ ያው ኔትወርክ መሰለኝ ኔትወርክ እየተቋረጠ ነውና እፎዬ በጣም ይቅርታ አመሰግናለሁ። ስለዚህ ልብ እንበል ሁላችንም ልቆም ይገባ ነበርና እንደገናም ደግሞ ዛሬም ላይቭ ከመግባታቸው በፊት ትንሽ ቴክስት ተለዋውጠን ነበር ከፕላር ጋር እና ዛሬም ደግሞ ስሰማ በቃ በጣም አይሰማኝነት ለመናገር እና ግን እግዚአብሔር ይመስገን መጽሐፍም እንደሚለው ነገር ሁሉ ለበጎ ነው ይላልና ወንድሞቻችሁ ከፍ ሲልም ደግሞ የቤተክርስቲያን መምህራን አባቶችም ጭምር ተኝተንም ስለሆነ ያለ ነው እንድንነቃም ይመስለኛል። ቅዱሱ መጽሐፍ በዚህ በሮሜ መልእክት ላይ ምዕራፍ 8 ላይ እንደምታውቁት
ሮሜ ምዕራፍ 8 ቁጥር 28 ላይ እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ለበጎ እናውቃለን እና እውነት ነው፣ ለበጎ ነው የተደረገው። መምህራኑ፣ ወንድሞቻችሁ፣ እህቶቻችሁ እንዳጠቃላይ ክርስቲያኖች እንድንነቃ አንቀላፍተናል። በእውነት ከምር በጣም አንቀላፍተናል። አህዛቡ እንደሚመላለሱት አህዛቡ እንደሚዘምቱት አይደለም የኛ ክርስቲያናዊ የሆነ ዘመቻ ያለው። በጣም ተኝተን ያለን እውነት ለመናገር እና ይሄ ለበጎ እንደመጣ እረዳዋለሁ እና እንዳውም ከዚህ በኋላ ቀሰቀሱን አነቁን ብዬ ነው የማምነው። ከዚህ ውጭ ግን መናገር የምፈልገው እዚህ ማህበራዊ ሚዲያ ላይ የሚሆን ባገኙት አጋጣሚ አብዛኛው ሙስሊሞች፣ ሁሉም ለማለት ባያስችልም አብዛኛው ሙስሊሞች እንደፈለገው ነው የሚፈነጩት። እንደፈለገው ክርስትና ላይ ማለት ነው። ክርስትና ላይ እንደፈለገው ይናገራሉ። እንደፈለገው ነው በአፋቸውም በመጻፋቸውም ባገኙት ነገር ሁሉ እንደፈለገው ይናገራሉ። በአምላካችን ላይ፣ በቅዱሳን ላይ፣ በሁሉም ነገር ላይ፣ በእኛ ላይ። በእርግጥ ይሄ ያው ራሱ ከቁርአናቸው የተቀዳ ነው፣ የሚታወቅ ነገር ነው፣ ከመጽሐፋቸው የተቀዳ ነው እና እንደፈለገው እየተናገሩ እኛ ዝም እንላለን። ምላሽ እንኳን ሳንሰጥ ብዙ ዘመናትን ነው በነገራችን ላይ የመጣ ነው። እንደው የሀገር ልጆች ነን፣ እህትና ወንድም ነን፣ እንደዚህ ነን እያልን ማለት ነው። ብዙ ጊዜ ለዛ እናደላለን፣ ግን ደግሞ ተገቢውን የሆነ ምላሽ መስጠት ያስፈልጋል እና ክርስትናን እንደው በሰይፍ የሆነ በስለት እንደዚህ በዛቻ እንዲህ በማሳደድ ምናምን የምናስቆመው ነው የሚመስላቸው። እንደዛ ቢሆን እህት ወንድሞቻችን ምናምን የሚሰሙ ስለሚኖሩ ክርስትና ዘመናትን ተሻግሮ በ12 ሐዋርያት በ36 ቅዱሳት አንስትና በ72 አርድእት 120 ቤተሰቦች ተሰብኮ ነው እኛ ዘመን ባልደረሰ ነበር በዓለም ላይ ተስፋፍቶ ማለት ነውና ሰይፉ፣ ስለቱ፣ ዛቻው፣ ግድያው ምኑ እሱ እውነት ለመናገር ቤተክርስቲያንን እንድትበረታ ነው የሚያደርጋት፣ እንድንነቃ ነው የሚያደርገን። ጠርጡለስ የተባለ ሊቅ በዚህ ሁለተኛው ክፍለ ዘመን የነበረ የሰማዕታት ደም የክርስቲያኖች ዘር ነው እንዳለው አንዱ ሰማዕት ሲወድቅ ሌሎች ብዙ አህዛብን ብዙ ኢአማንያንን አረመኔዎችን ይማርካል። እነ ቅዱስ እስጢፋኖስ የሐዋርያ ሥራ ምዕራፍ 7 ላይ በድንጋይ ሲወገሩ ልብስ ጠባቂ እና ጠብደል የነበረውን ጳውሎስን ያህል የቤተክርስቲያን ብርሃን በኋላ የሆናትን የመጣው ያንን ይላሉ ሊቃውንቱ። እነሱ መጡና ተሳደዱለት፣ ለክርስቶስ ተሳደዱለት፣ ለክርስትናቸው ተሳደዱ እና እንደዚህ እንደው በእንትን የሚቆም ክርስትና የለም እና ይሄንን አለማወቃቸው ራሱ አንዳንዴ በጣም ፈገግ የሚያሰኝ ይደንቀኛል እውነት ለመናገር እና ተገቢ የሆነ ምላሽ መሰጠት አለበት። ወንድሞቻችን እነ እፎይ፣ እነ ጰላዲዮስ፣ እህቶቻችን አሁን እነ ትንሿ እነ ማማ ያው በጣም ብዙ ናቸው ያሉ፣ እነ ዓለም ናኑ በጣም ብዙ ናቸው። በነገራችን ላይ ብዙ ስላችሁ እንደው ባላቸው አገልግሎት በቃ በውስጥም በውጭም የሚተጉ ስለማቅ ነው። ያን ያህልም ደግሞ ብዙ ናቸው ማለት አይደለም። እንዲያውም ብዙዎቹ አሁን ትንሽ አቅም ብሎ እመለከታለሁ እና እንዲያውም ብንደግፋችሁ ከዚህ በላይ ደግሞ በጣም መስራት ይችሉ ነበር እና በእናንተ በጥቂት ሰዎች ነው እንግዲህ እስልምና እንደዚህ ሸክ ያደረገው እውነት ለመናገር እና እነሱ ያልተጻፈ ያነባሉ፣ በጣም ያልተጻፈ ማለት ነው። ምንም ነገር የሌለ ነገር ፈጥረው እንደፈለገው ይናገራሉ። እፎይ ወንድማችን ግን ከቁርአን ሲጠቅስ ከሐዲስማ ካመጣ በቃ ሰደበን ነው። በቃ አያውቁትም፣ መጽሐፋቸውን አያውቁትም እና እንዴ የራሳቸው መጽሐፍ ተነቦ የለም እፎይ ነው የተሳደበ ይላሉ። እንዴ ምንድን ነው ይሄ? እኔ በጣም የሚደንቀኝ ነገር ነው እና ትምህርት ያሸንፍ እንጂ ሀሳብ ያሸንፍ እንጂ እውነታው ሲነገር ቀጥታ የተጻፈው ነገር ይሄ እኮ እንደዚህ ነው ይሄ ነው ተብሎ በራሳቸው የተመዘገበው እሱ ሲነበብ ኧረ ጥፋተኛው ገሌ ነው ተብሎ ወደኛ የሚዘመድ ከሆነ አግባብ አይደለም። በእውነት አስተምሩና አስተምር፣ ይሄ መብታቸው። ከዚህ ውጭ ግን እኔ ዝም ብሎ ላፊ ነገሮች በጣም ትክክል አይደሉም። እውነታው ምስልምና የቆመባቸው ፒላሮች ምላቸው ነው በዋናነት 3 አሉ። ያው ይሄ ልፍ ያለው ጂሃድ አለ፣ ከዛ 3 ምንድነው 4 እና እስከ 7 ድረስ ምናምን ይላሉ። አንዳንድ እንትንም ያገባሉ ሴት። ከዛ ደግሞ ውሸት። በቃ እነዚህ ፒላር ናቸው፣ ይታወቃል ከጥንት ጀምሮ ማለት ነው። ግን አሁን ዘመኑ እንደ ድሮም አይደለም፣ ራሱ እንደ ድሮም ራሱ ይሁን ግድ የለም ዘመኑ ሀሳብ ያሸንፍ። ሰው እኮ አሁን ያመዛዝናል እኮ። ከስር የምትከታተሉ ምናልባት ሙስሊም እህት ወንድሞቻችን ካላችሁ አይምሯችሁን አሰሩት። ምንድን ነው ይሄ?
አስገድዶ ገድሎ እንትን ብሎ ግዴታ የኔ ካልሆንኩ የሚል አምላክ አለ እንዴ? ትምህርት ይቅረብ፣ ሀሳብ ይቅረብ፣ ስርዓት ባለው መንገድ። ከዚህ ውጭ ግን በዛ ሰፈር እንደፈለገው እየተነገረ እኛ አንገታችንን ደፍተን የምንኖርበት፣ እዚህ ጋር ደግሞ እንዲያውም ስርዓት ባለው መንገድ ሲነገር ዘረፍ ዘረፍ የሚባልበት ምንም ነገር የለም። እንደ ሀገርም ከሆነ ህግ ይዳኘናል፣ በቃ አለቀ። ከዛ ውጭ ግን እኔ ዝም ብሎ ይሄ የሌለ ነገር እንትን ማለት በጣም ትክክል አይደለም እና ትምህርት ቢያሸንፍ ሀሳብ ቢያሸንፍ ብንማማር፣ እናንተም እውነት ካላችሁ ብትናገሩ ግድ የለም፣ እኛም ደግሞ እውነት አለን እንናገሩ፣ በቃ አለቀ። ያኔ ትውልዱ ይዳኝ እንጂ በዛቻ በማንገራገር በማሳደድ የሚባል ነገር ምንም እንኳን የእናንተ ምናልባትም እንደ እንትን የምትወስዱት ቢሆንም ግን ይህ ትክክል አይደለም። በተለይ በዚህ ዘመን በ21ኛው ክፍለ ዘመን ማለት ነው እና ይህንን መለስ ብላችሁ ብታዩት መልካም ነው። ከዚህ ውጭ ግን እኔ አሁንም ቢሆን ክርስቲያናት ወንድሞቻችን እንንቃ፣ በጣም አንቀላፍተን ያለ ነው። እውነት ለመናገር ከላይ እስከታች ነው ብላችሁ እዚህ ቅበተ እምነት ላይ ወይም ደግሞ እንዳጠቃላይ ኮምፓራቲቭ ቲዎሎጂ ላይ በሚደንቅ ሁኔታ እስልምናው ላይ ከህፃነት ጀምሮ ነው በጥላቻ መልክ ሊሆን ይችላል ወይ ደግሞ እነሱ በፈለጉት እኛ እንኳን በማናምነው ማለት ከዛ የነበሩ በኋላ ላይ ወደ ክርስትናም ሲመጡ በግልጽ የነገሩን አሉ። ከህፃነት ጀምሮ ነው የሚነግሯቸው። እኛ ጋርስ ምንም የለም። በቃ ዝም ብለን አሁን እኮ እነ እፎይ እነ ጰላዲ ሌሎችን የሚያገኘናቸው እኮ በራሳቸው እኮ ለፍተው ጥረው ግረው እኮ ደክመው እኮ እንጂ እኮ አይ እዚህ ጋር እንደዚህ ነው እዚህ እንደዚህ ነው ይሄ እንደዚህ። እኔ በጣም ብዙ ነው የሚቀረን፣ እውነት ለመናገር በጣም ብዙ ነው የሚቀረን እና እህት ወንድሞቻችን እንንቃ፣ የራሳችንን ቀድመን በደንብ እንወቅ። ከዛም ደግሞ ልክ ክርስትናው በሚያዘን መንገድ እኛ ከሰው ጠላት የምንለው የለን። ጠላታችን ዲያብሎስ ነው። ደግሞ ምንድን ነው የሚያምኑት ምንድን ነው የሚለው መጽሐፋቸው የሚለውን ነገር ደግሞ ከወንድሞቻችን እግር ስር ቁጭ ብለን ተምረን እነሱን ደግሞ መተካት አለብን። ለሚመጣብን ጥያቄ ምላሽ መስጠት አለብን። ይሄ መብታችን ነው። በነገራችን ላይ ይሄ ምን ማድረግ ያለብን ነገር ነው። ይሄ ስለ ራሳችን አውቀን ከዛ በኋላ የሌሎችስ ምን ይላል የሚለውን ነገር ግድ ነው ማወቅ መቻል አለብን እና መንቃት መቻል አለብን። ያንቀላፋንበት የተኛንበት እና ብዙዎችን ወንድሞቻችን እህቶቻችንን ያስበላንበት ጊዜ ይበቃል። እውነት ለመናገር በጣም ትክክል። እኔና እናንተ ተኝተን እቅዱ እንዲያውም በጣም ብዙ ነው። አንዳንዱ ጊዜ ልናወራው እንችላለን። ብዙ ነው፣ ረጅም ነው እቅዳቸው። በነገራችን ላይ በተለይ ይሄ አክራሪው ፓርት በጣም ብዙ ነው። ያው የሚታወቅ ነገር ነው ያለው። እኛ ግን በቃ ተኝተናል ማለት ነው። እዛ ለሽ ብለናል። ኧረ ችግር የለውም እኮ ምናምን እንደዚህ እያልን በቃ ዝም ብለን ተኝተናል ማለት ነው። እኛ የምንጠላው ሙስሊም ስለሆነ የምንጠላው የሆነ እምነት ተከታይ ምናምን ስለሆነ ሰው የለም። እውነት ለመናገር በሰይፍ ሲመታ ማጻፋው የኛ ሰይፍ አይደለም። ግራ ለሚመጣ ቀኝ ስጠው የሚልም አለ። እሱን አንረሳ። ግን ደግሞ አግባብ የሆነ ደግሞ አመላለስ አለ። እውነት ለመናገር አግባብ የሆነ ወንድምን ማለት ሙስሊም ወንድም ሙስሊም እህት ካሉ እነሱን በፍቅር በትምህርት መማረክ ደግሞ የሚባል ደግሞ አለ። ይሄ መብታችን ነው እና ይህንን ስናደርግ እውነት ነው በጣም እንዴ። በነገራችን ላይ ኢትዮጵያ ብቻ ሳይሆን እኮ በወንድሞቻችን የተነሳ እዚህ ብቻ ሳይሆን እኮ እንደ ዓለም ነው እኮ ሸክ ያደረገው እስልምና የለም። ቅድም ካነሷቸው ፒላሮች ውጭ ምናልባት የሚጨመሩ ካሉ አላውቅም። ከሶስቱ ውጭ እኮ ሊቆም አይችልም። ካልዋሸ፣ ሰይፍ ካላነሳ፣ ከዛም ደግሞ ቅድም ያልኩትን ካላደረግ ይሄ ሶስተኛው ፓርት አንድ ወንድ እንደዛ እያገባ ምናምን ካልሆነ ሊቀጥል አይችልም። ስለዚህ ያለው አማራጭ በቃ ኧረ እንትን አሉብን እንደዚህ ሆኑብን ስለዛ ስናንሳ ነው እንምዘዝም እና እኛ ግን በፍቅር በትህትና ሁሌም ቢሆን ማለት ነው ስሜታዊ ሳንሆን መማረኩን እጅግ እጥፍ ድርብ አድርገን መቀጠል አለብን። ስለዚህ እህት ወንድሞቼ ወሬ ብቻ እንዳይሆን በዚህ በየትኛውም ሁኔታ በተለይ እስልምናው ላይ ለሚያገለግሉ ወንድም እህቶቻችን እስካሁን ያልደረስንላቸው ይበቃል። ከዚህ በኋላ በደንብ በውስጥ የምንመክረውን በውስጥ እየመከርን አይዟችሁ ልንላቸው ይገባል። መማር ያለብን ቁጭ ብለን መማር መቻል አለብን። መደገፍ ያለብንን ነገር ደግሞ መደገፍ አለብን። የወንድሞቻችን የአገልጋዮቻችን ደህንነት መጠበቅ አለበት። በቃ አለቀ። እዚህ ሚዲያ ላይ ዝም ብለን ለሆይታ የሆነ ነገር ብለናቸው እኛ ዘወር እንላለን። እነሱ ብቻቸውን ይጋፈጣ እየትክክል አይደለም። በረከቱም ነገር ለእነሱ ብቻ ነው የሚሆነው። ስለዚህ ይህንን በደንብ ልናስብበት ያስፈልጋል። ሚዲያው ላይ እንዳለ የምናደርገው ይሄ የህብረቱ የአንድነቱ ጉዳይ እንዳለ ሆኖ ግን በጣም ልናስባቸው የሚገቡ ጉዳዮች አሉ። ሁሉም ሀሳብ ማዋጣት አለበት። ሁሉም የመፍትሄ ነገር ማፍለቅ አለበት። በቃ እንዲህ ለምንድን ነው እፎይ ለምን ጠፋ ምናምን እሱ የተሸከመውን መከራ ሳናዳምጠው እሱ በምን አይነት መከራ ውስጥ ሆኖ እያገለገለ እንዳለ ጰላዲ እንዴት ሆኖ ሌሎችም እንዴት ሆኖ እያገለገሉ ሳንጠይቃቸው
ከዛ በኋላ የሆነ ጊዜ ስናጣቸው አልቅሰን ልንቀብር ማለት ነው። እንደዚህ አይነቱ አካሄድ ለሀገርም አይበጅም፣ ለቤተክርስቲያንም አይበጅም። ወንድሞች ነቅተን የወንድሞቻችን የእህቶቻችን ጠባቂ እኔ ነኝ ማለት መቻል አለብን። ይህ ግዴታችን ነው። በነገራችን ላይ ክርስቲያን የሆነ ሁሉ አካላችን እንኳን አገልጋዮች ማለት ነው። ስለዚህ በምንችለው መንገድ ሁሉ ከጎናቸው ለመቆም ሁላችንም ብንዘጋጅ መልካም ነው። ዝም ብለን የጊዜያዊ እንትን ብቻ አድርገን ነው ቁጭ እንዳንልና በርቱ፣ ጠንክሩ። እኔ እንደው እውነት ለመናገር ባለፈውም ነው እንደዛ የተዋወቅ ነው እና በአይን ላይንም የተያየ ነው። በጣም በቃ ከምኮራባቸው ወንድሞች መካከል በእውነት እዚህ አንዱ ከፊት እፎ ያለ ጳላድን እንደዛው እና ሌሎችም በጣም አሉ። አሁን ስዘረዝር ዝም የጊዜን እንትላለ ማለት እንጂ እና በርቱ፣ እንተጋገዛለን። እንደ ወንድም ሲከፋችሁ እንኳን እንደ ወንድም እንደው ሰው አጣን እንኳን በምትሉበት ሰዓት እስቲ ከጎን ለመሆን እኔ እሞክራለሁ ባለችኝ አቅም ማለት ነው። እና በውስጥ የምናወራው እናወራለን። እግዚአብሔር ያክብርልኝ። ነቀሽ ሲቀጥሉ እግዚአብሔር ይስጥልኝ። እፎይ እግዚአብሔር ይጠብቃችሁ፣ ይጠብቃል። አዲስ ተሰማለን። በጣም ነው የምናመሰግነው መምህር ክርስቶፎሮስ። ባይዞ ትልቁን በውስጥ ያሉትን ዶዶች የሚሸከሙ ናቸው። በጣም ነው የምናመሰግኑት። ያ አሁን ግን ምንድነው እሱ እስልምናውም ላይ ያለውን ጥያቄ ፍጠሩ፣ ጥያቄ ጠይቋቸው። እኛ ብቻ ሳይሆን ይህንን ሎድ ወደ እናንተም እያጋባን ስለሆነ ሸክሙን እናንተም እንድትሸከሙት ነው እንጂ እዚህ መጠን ጀስ የሆነ እንደ ድግስ ተጠርቶ እንደዛ ሳይሆን መምህራኖችንም እያስገባን ያለ ነው። ሞሮፋውን ይሄ እነሱን የሚመለከት ስለሆነ ነው። ጥሩ ምላሾች አግኝተናል። ከላይ እስከታይ ድረስ በጣም በቁጭትና በልቦኔ አለመስራታችን ነው እናንተ ላይ እንደዚህ እንዲሆን የሆነው። ሰው እኛም ነበርን ይህንን እንትን መሸከም ያለብን እያሉ ነው። ይህም እናንተንም እንደሚመለከት በዛው ልጠቁማችሁ ወዳለው። ቀሲስ ሊበቁሉ በተደጋጋሚ ሲረዱን የነበሩ ናቸው፣ ሲያግዙን የነበሩ በጣም ከተደሰትንባቸው እና እንደ አባትም ከኮራውባቸው አባት ናቸው። አይ ቲንክ ገስት ላይም ተገናኝተን አናውቅም፣ ግን የመጀመሪያችን ቢሆንም እንኳን ደህና መጡ። እንኳን ደህና ቆያችሁ። ቆየ ቤት እስከምገባ ይፍቶኝ ባርኩኝ። ድምፅዎ ትንሽ እሺ፣ ስልኬ ትንሽ ያስቸግራል። ቤት ስገባ አወራለሁኝ። ሌሎቹን አስቀድም። እሺ አጠር አድርገህ ሁሉ ለበጎ ትቀጥላለህ። ቀደመም ገብተህ ስለወጣ ኔትወርክ እንትን እያለ ስለመሰለኝ ሰዓት እየሄደ ስለሆነ ሁሉ ለበጎ ይሰማል። አዎ ይሰማል። ሰላም ለእናንተ ይሁን። ቀሲስዬ ይፍቱኝ ባርኩኝ፣ ቡራኬው በረከቱ ይደርብኝ። መምህራን ወንጌል ቀሲስ ቴዎድሮስ መጥተዋል። ይፍቱኝ ባርኩኝ ቀሲስዬ። ዲያቆናት ወንድሞቼ፣ መምህራን ወንጌል እህቶች፣ ወንድሞች ላይ ምታችም ያላችሁ ሰላም ክርስቶስ ይብዛላችሁ። እንዴት አላችሁ? አው ቅድም ኔትወርክ አስቸገረኝ። ድንገት ማይኬ ተከፍቶ ይመስለኛል። ይቅርታ ጠይቃለሁ በዚሁ አጋጣሚ። እኔ እንኳን ድምጽህን ለመስማት አበቃን። እፎይ ደጋግሜ ስልክ ሞክሬ እምቢ ብሎኛል። እጅግ በጣም የምንወድህ የምናከብርህ እዚህ ቲክቶክ ላይ እግዚአብሔር የሰጠውን ወንድማችን ነህ። ስለዚህ እግዚአብሔር እድሜ ለንስሐ ጨምሮ ሐዋርያው